ጄኔራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት አስጠንቅቀዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለም፣ የኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነው ብለዋል። ጦርነቱ ለቀጠናው ዳፋ እንደሚሆን ጄኔራል ጻድቃን በእንግሊዝኛ ባስነበቡት ጽሑፍ አስታውቀዋል። በሁለቱ ሀገራት መካከል የሚደረግ ጦርነት በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጄኔራል ጻድቃን ለቀጠናው አውዳሚ እንደሚሆንም ጠቅሰዋል። ጦርነቱ ሲያከትም አሁን የምናውቀው የሀገራቱ ጂኦግራፊ ይለወጣል፣ በአፍሪካ ቀንድና ከቀይ ባህር አሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ብለዋል። በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንት ማዕረግ ያልተማከለም አስተዳደርና ዲሞክራታይዜሽን ካቢኔ ሴክሬታሪያት ኃላፊ የሆኑት ሌተናንት ጄኔራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንንና የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራል ብለዋል። በጦርነቱ ማዕከላዊ የምትሆነው በደንብ የሰለጠነና ልምድ ያካበተ ከፍተኛ ወታደር ቁጥር ያላት ትግራይ ናት ሲሉም አክለዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር ከጊዜ ወደ ጊዜ የተባባሰ መጥቶ በቅርብ ሳምንታት ውስጥ የግጭት ስጋት እንዳለም ከተለያየ አቅጣጫ ሲሰማ ቆይቷል። በተለይም የቀድሞ ኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመም በአልጀዚራ ላይ ያስነበቡት የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ለሚፈጠር ተጠያቂ የሚያደርግ ጽሑፍን ተከትሎም በሁለቱ ሀገራት መካከል ያለው መካረር ተባብሷል። የኤርትራው ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ለዚህ ጽሑፍ ምላሽ ኢትዮጵያ ኤርትራን እየተነኮሰች እንደሆነ የሚከስ ጽሑፍ በኤክስ ገጻቸው ሰጥተዋል። ከፕሪቶሪያው ስምምነት በኋላ በኢትዮጵያና ኤርትራ መካከል ያለው ግንኙነት እንደሻከረ ጠቋሚ ምልክቶች ቢኖሩም ከሁለቱም ሀገራት በኩል በይፋ የተባለ ነገር አልነበረም። በሰሜን ኢትዮጵያው ጦርነት የኤርትራ ጦር ከኢትዮጵያ ፌዴራል መንግስት ጎን መሰለፉ አይዘነጋም። ጄኔራል ጻድቃን ትግራይ ከዚህ ጦርነት መራቅና ሰላም እንዲሰፍን እንደምትሻ በጽሑፋቸው ገልጸዋል። ለሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚያሻ ተናግረዋል። ከፕሪቶሪያው ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት መጠልሸቱን በማስታወስም ጦርነት አይቀሬ መሆኑንም ጄኔራሉ ጠቅሰዋል። ዝግጅቱ የመጨረሻው ደረጃ ላይ ነው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳልም ብለዋል። የመጣ ባለው ጦርነት ምክንያት ትግራይ ከአካባቢያዊ ፖለቲካም ታሪክና ባህልም አንጻር ስጋት ውስጥ እንደሆነች የተናገሩት ጄኔራል ጻድቃን የኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ነው፣ ብዙ ተሰቃይተናል ብለዋል። ሆኖም ግን መሪዎች ከድርድር ይልቅ ጦርነትን በሚመርጡበት ወቅት በኢትዮጵያና በኤርትራ መካከል ለሚኖረው ጦርነት የጦር አውድማ ትግራይ እንደምትሆን ስጋታቸውን በጽሑፋቸው አስተጋብተዋል። ትግራይ በአፍሪካ ቀንድ ባላት ቦታ እንዲሁም ከአማራና አፋር ክልሎች ጋር አዋሳኝ መሆኗም ሌሎች ሰዎች ጦርነት አስፈላጊ ያደርጋታልም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸውም አሁን ያለው ሁኔታ ወደ ጦርነት እንዳያድርግ ማለታችን ብቻ ጦርነትን ስለማያስቀር ትግራይ አስፈላጊ ወዳልሆነ ጦርነት ሳትፈልግ እንዳትገባ ማድረግ እንደሚያስፈልግ ገልጸዋል። ለጊዜው አቅማችን የሚፈቅደው ይህን ነው የሚል እምነት አለኝ ብለዋል አቶ ጌታቸው ረዳ። ከሁለት ዓመት በፊት ከኤርትራ ጋር ግንኙነት ተጀምሮ እንደነበር የጠቀሱት የጊዜያዊ አስተዳደሩ ፕሬዝዳንት እስከ ባለፈው ዓመት ነሐሴ ድረስ ግንኙነቱም ጥሩ እንደነበረ ጠቅሰዋል። በዚህ ግንኙነት ግን ከገሌ አንጻር የሚል ግንኙነት የመፍጠር ፍላጎት የለኝም። የኤርትራ መንግስት ከነሙሉ ጥፋቱ በትግራይ ህዝብ ላይ ከፈጸመው ሁሉንም አይነት ጥፋት ጋር ሰላም የመፍጠር ፍላጎት አለን ብለዋል። የኤርትራ መንግስትን የወራሪነት ባህሪ አስተውያለሁ፣ እንደ ኢትዮጵያና ሱዳን ያሉ ሀገራትን እንደ መጠቀም ያደርጋል ያሉ
ያሉት ጄኔራል ጻድቃን የኤርትራን መንግስት ፍላጎት እንደ እስራኤል አይበገሪም፣ እንደ ሲንጋፖር የበለጸገ፣ እንደ ዴንማርክ ጤናማ መሆን ሲሉ ገልጸውታል። ይህንን ፍላጎት ኤርትራ ባላት ሀብት ከማሳካት ይልቅ ከመረብ ወንዝ በስተደቡብ ካሉ ወንድሞች ጋር ግጭት ውስጥ በመግባት ለማሳካት ይሞክራሉ ሲሉም ፕሬዝዳንት ኢሳያስ አፈወርቂን ከሰዋል። ኢሳያስና ተከታዮቹ ለህልማቸው ዋነኛ መሰናክል ትግራይ ናት። ከዚህ ቀደም በነበረው ጦርነት የትግራይን ህዝብ ለማጥፋት ሞክረዋል። ትግራይ አሁንም የህልውና አደጋ ውስጥ ናት ሲሉም አክለዋል። በትግራይ አመራሮች መካከል ያለውን ክፍፍል የጠቀሱት ጄኔራል ጻድቃን ከቀድሞና ከአሁንም ወንጀላቸው ተጠያቂነት ለማምለጥ ከኤርትራ ጋር መወገን የሚመርጡ የትግራይ ልጆች አሉ ሲሉም ተናግረዋል። በህወሓት አመራሮች መካከል ያለው ክፍፍል በቀጠለበት ሁኔታ ውስጥ ነው ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ መሰማት የተጀመረው። ጄኔራል ጻድቃንም ይህንን የህወሓት ክፍፍል በመጥቀስ ከፕሬዝዳንት ኢሳያስ ጋር በመወገን አብይ አህመድን ከስልጣን ለመገልበጥ የሚፈልጉ መኖራቸውን ጠቅሰዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው በበኩላቸው አሁን ያለው ፍላጎት ግን እገሌ ማለት አልፈልግም፣ ከኤርትራ ጋር የተገናኙ እንዳሉ አውቃለሁ ሲሉ ተናግረዋል። አያይዘውም በግል ነው በተደራጀ መልኩ የሚለውን ለጊዜው ትተን አሁን ሁሉም የሚፎክርበት ሁኔታ ነው ያለው። ስርዓት ያለው ነገር እየተፈጠረ ስላልሆነ ከፋኖ ጋር ከገሌ ጋር ግንኙነት ጀምር ያለው የሚል ብዙ ነው ብለዋል። ጊዜያዊ አስተዳደሩ ከፌደራል መንግስት ጋር ያለው ግንኙነት ተፈናቃዮችን መመለስን የሚመለከት ነው ያሉት አቶ ጌታቸው ኤርትራን ማጥቃት የሚል አጀንዳ ማንሳት አልችልም፣ ግን የማይቀር ነገር አለ። የኢትዮጵያና የኤርትራ መንግስት ግጭት ውስጥ ከገቡ በጸሎት ብቻ እንደማንድን አውቃለሁ ሲሉም አክለዋል። ዓለም አቀፉ ማህበረሰብ ትኩረቱ በዩክሬን በመካከለኛው ምስራቅና ዴሞክራቲክ ሪፐብሊክ ኮንጎ ላይ በሆነበት ወቅት የሚነሳው ጦርነት የሚያስከትለው ጉዳት ከፍተኛ እንደሚሆን ነው ጄኔራል ጻድቃን የተናገሩት። የጦርነቱን ውጤት የሚወስነው እንደ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ፣ ኢራን፣ ግብጽና ቱርክ ባሉ ሀገራት እንደሚሆንም በጽሁፋቸው ጠቅሰዋል። የትግራይ ክልል ጊዜያዊ አስተዳደር አቋም የፕሪቶሪያው ስምምነትን ማስጠበቅ መሆኑን ጄኔራል ጻድቃን ገልጸው ስምምነቱ አደጋ ውስጥ በመውደቁ የኢትዮጵያ መንግስትና ዓለም አቀፉ ማህበረሰብ ጣልቃ ገብቶ ሌላ አውዳሚ ጦርነት ያስቆም ሲሉም አሳስበዋል።